የማያልቅ ርዝቅን በዱንያም በአኺራም አላህ ይስጠን። የማያልቅ ርዝቅን አላህ በዱንያም በአኺራም አላህ ይስጠን። የሰጠንን ነገር አላህ ይባርክልን። ዘውትር ያለማቋረጥ ዚክረ ዳረን አኺራን የሚያስታውሱ ባሮች አላህ ያድርገን። ለአኺራ የሚደክሙ የሚሰሩ የአላህ ባሮች ሁላችንም ያድርገን። ዱንያችንንም አኺራችንንም አላህ ያስተካክለው። ረበና አቲና ፊ ዱንያ ሐሰና። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደናችሁ ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበል። ዛሬ ይዤላችሁ የመጣሁት የመኮረኒ አሰራር ነው። ቀለል ያለች መኮረኒ በአትክልት አሰራር ማለት ነው ይዤላችሁ የመጣሁት። ግን ስትጀምሩት ላይክ፣ ሼር፣ ሰብስክራይብ አትርሱ። ላለሁኝ እንግዲህ ቀለል ያለች ነች እና ያዘጋጀሁት ማቴሪያሎች 2 ሀባ ሽንኩርት፣ 2 ሀባ ቲማቲም፣ ነጭ ሽንኩርት፣ ድንች 1 ሀባ ነው ያደረኩት። በነገራችን ላይ ካሮት ምናምን ስለለ ካሮት ማለት የፈለጋችሁትን ያትክልት ማድረግ ትችላላችሁ። ያው እኔ ባለው ነው የሰራሁት ማለት ነው። እና ኩሳ ማለት ነው። እኔ በአረበኛ ነው በአማርኛ ለቆም ኩሳሽ እና ዱባ አድርጌያለሁ። ዱባ 1 ሀባ ማለት ነው። ያንን ካረጋችሁ በኋላ በደንብ አድርጋችሁ ታመስሉታላችሁ ማለት ታመስሉታላችሁ። ሽንኩርታችን ጨምራችሁ በደንብ አድርጋችሁ በዘይት አድርጋችሁ ተጠብሱታላችሁ። ከተጠበሰ በኋላ ሽንኩርቱ ቲማቲም ትጨምሩበታላችሁ ማለት በደንብ ዘይት ሽንኩርቱን በደንብ መጥበስ አለበት። ልክ እንደ ሀገራችን ነው። በደንብ ከጠበሳችሁ በኋላ ቲማቲም ትጨምሩበታላችሁ። ቲማቲሙ በደንብ መብሰል አለበት። ከበሰለ በኋላ በህራት ትጨምራላችሁ ወይም ቅመማ ቅመሞችን ማለት ነው። ጨምራል አትርሱ። ቅመማ ቅመሞችን ያው ከቀረጽኩ በኋላ ነው ቅመማ ቅመሞች ትዝ ያለኝ ማለት አላስገባሁላችሁም።